ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ረመዳን ስንት ቀን ቀረው? ሊያልቅ ነው ወይ? ዘንድሮ ግን ቶሎ አለቀ ይሆናል። እና እንዴት ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። ሰሞኑን ያየሁት የማስተር አብነት መልካምነት እግዚአብሔር ሲከፍለው ሳይ ምን አለበት ሁላችንም እንደሱ ብንሆን ብዬ ተመኘሁኝ እግዚአብሔርን። እያችሁ መልካምነት ራስን ነው ዞሮ የሚከፍለውና ክፉ ስንሆንም ደግሞ በዛው ልክ ለራሳችን ነው ጉዳቱ። ወይስ እንግዲህ እሱ ማለት ነው። በጣም ብዙ ሰዎች በተለይ እናቶች በጣም ሲመርቁት ነበረ። በቃ መልካም ልብ ነው ያለው፣ ታድሉ ታድሉ። የእውነት በቃ የሆነ የሚያደርጋቸው ነገሮች ምናምን ለሰው የሚደርሰው ነገር የሆነ ደግሞ በዛው ልክ ብዙ ስቃይ አይቷል። እውነት ለመናገር እህቱን ቀብሯል ምናምን። ከሚገርማችሁ እግዚአብሔር ትልቅ ነገር ሲያደርግለት እግሩ በጣም ታማሚ ነበረ እና እግሩ ይቆረጥ ሲባል አይቆረጥም አለ። ከዛ በኋላ እግዚአብሔርን እግሬ እንዲቆረጥ አልፈልግም እና አንተ ፈውሰኝ ብሎ ሁሉ ነገር ተስተካክሎለት ጤነኛ አድርጎለት እግሩ እኔ የእግሩ የታመመውን ለምጡን ሳይ በጣም በቃ የሆነ ታምር ነው የሚሰራለት እና ዝም ብዬ ሳስበው መልካምነት በቃ ማለት ሰው ሊጎዳችሁ ይችላል። በምንም አይነት መልኩ አሁን ሰው ተኝቶ አያድርም። ለሰው ልጅ በተለይ ልትበልጡ ስትሉ በጣም ከባድ ነው እውነት። ግን ምንድን ነው መልካምነትም መጥፎነትም ይዘገያል እንጂ እግዚአብሔር እጥፍ እጥፍ አድርጎ ከነወለዱ ነው የሚከፍለው፣ ከነወለዱ እና መልካም መሆኑን ተመኘሁኝ። በቃ እግዚአብሔር ሆይ በቃ መልካም ሰው እንድሆን አንተ እርዳኝ። ሰዎች በድለውኛል፣ አንከራተውኛል፣ ከልጅ አለይተውኛል። በጣም ብዙ ነገር ተደርጎብኛል። ግን ለነሱ ምንም አይነት መልስ እንድሰጣቸው አታድርገኝ። ማለቴ ለእነሱ ቂም ይዤ ይሄ ምንድን ነው የሚባለው? እነሱ እንዳደረጉኝ እኔም እነሱን ለማድረግ እንዳንከራተቱኝ ለማንከራተት በቃ ብቻ እነሱ በሄዱበት መንገድ እንዳልሄድ እግዚአብሔር እንዲረዳኝ እፈልጋለሁ። ምንም አይነት በቀል አልፈልግም። እንደዛ ከሆነ እግዚአብሔር ስራውን ይሰራል። የእውነት ነው የምላችሁ። እናንተ በቀል ካለባችሁ ያንን ሰው እንደዚህ ነው ማድረግ የምፈልገው ካልን እግዚአብሔር ራሱ እኛን አይረዳንም፣ እነዛን ሰዎች ነው የሚጠብቃቸውና ግን እኛ ስራውን እንዲሰራ መተው። አንዳንዴ በጣም ከምንም በላይ ተጎድተን ሊሆን ይችላል፣ ግን እግዚአብሔርን ደግሞ ያንን ነገር እንዲሰራልን ማድረግ በቃ ሌላ ምንም አማራጭ የለም። ምክንያቱም እግዚአብሔር የኛን ጥሩ ህይወት እንድንኖር ከፈለገ ስለ ሰው ቂም ስለ ሰው በቀል ምናምን መርሳት አለብን። እንደዛ ብዬ ነው የማስበውና ሁለት መንታ ልጅ ሴት እና ወንድ ሲሰጥ በቃ እንዴት ደስ ይላል። ግን እና ታዲያ የነዛ ሁሉ ትልልቅ ሰዎች ህፃናቶች መንገድ ላይ የነበሩ ሰዎች እንደዛ ሲሰቃዩ እነሱ ሁሉ ምርቃት ታዲያ የት ያርፋል? በልጅ ይባርከው እንጂ በልጅ ባረከው እግዚአብሔር። ወይ የእውነት መታደል እኮ ነው። ግን ለጌታ መገዛዝ እንዴት መታደል መሰላችሁ? በቃ ማንም ሰው በሃይማኖቱ ጸንቶ በቃ ፈጣሪው ማመስገን። በእርግጥ ብዙ ጊዜ ፈተና ሲበዛ እንዴ ምን አድርጌ ነው? እኔ ልጅ አይደለሁ? እኔን አትወደኝም? እኔን አትፈልገኝም? ረሳኸኝ እንላለን። ግን ዙረን እንደገና ወይኔ ፈጣሪ ማለታችን አይቀርም እና እኔ በእርግጥ እንደዛ ነኝ። በቃ የሆነ ፈተና ሲገጥመኝ ኧረ እግዚአብሔርዬ ምን አድርጌ ነው በቃ እንደ ፈተና የበዛ ምናምን እላለሁኝ። ግን ደግሞ ባለችኝ ነገር ደግሞ አመሰግናለሁ። እግዚአብሔር ይመስገን ጤነኛ ስላደረገኝ ልጅ ስለሰጠኝ እግዚአብሔር ሆይ አመሰግናለሁ። እና መልካም መሆን ለራስ ነው የሚባለው በሱ ስላየሁት ነው። በብዙ ሰዎች አይቻለሁ፣ ግን የሱ ደግሞ ሁለት ልጆች ሲያቅፍ የእውነት እንዴት እንደተሰማኝ በቃ
ማለት እኔ ድሮም ለሰው ተንኮል የለብኝም፣ ግን የበለጠ ደግ መሆን ፈለግኩኝ። በቃ ደግ የእውነት በቃ ማንም ሰው እንደፈለገ የሚያደርገኝ ሴት ነኝም አይደለሁኝም። ማለት በአንዳንድ ነገሮች እሞኛለሁ፣ የእውነት ለመናገር ማለት ነው። በቃ እኔ ማለት ሰዎች በድለውኝ ምናምን ከዛ ትጂ ይሄ እኮ እንደዚህ ነው ምናምን ካሉኝ ምልስ ነው የምለው። እስካሁን ድረስ በቃ በጣም እንትን ውስጤ ለምንድን ነው የማላስተካከለው የምለው ይሄ ነገሬ ነው። በክፋት ካዩኝ ደግሞ በቃ ለመራቅ ነው የምንፈልገው እንጂ የፈለገው ነገር አድርገው የፈለገው ነገር በድለውኝ ትጂ እንደዚህ እኮ ነው ይቅርታ ምናምን ካሉኝ የእውነት ልውስ ነው የምለው እና በቃ ብቻ ግን መልካምነት ለራስ ነው። መልካምነት መሆን ደግሞ የዋህነት ሞኝነት ሳይሆን በቃ እግዚአብሔር የሰጣችሁ ጸጋ ነው። በልምድ የሚመጣ አይመስለኝም አንዳንዴ እግዚአብሔር ሲያለማምደን እንጂ ሰዎች ጋር እያየን ምናምን የሚመጣልን ደግነት የሚኖር አይመስለኝም። ግን እግዚአብሔር እያስተማረ ደግነትን ካስተማረ ደግነትን የምናውቅ ከሆነ መልካምነትን እሱ ማስተማር ይችላል እንጂ ከሰዎች ለመማር ስለተማርን ብቻ መልካም መሆን አንችልም። እና ተፈጥሮም አንዳንዴ እግዚአብሔር ሲፈጥረን መልካም አድርጎ ከፈጠረን በዛው እንቀጥላለን። እና ብቻ እግዚአብሔር ይመስገን በጣም ደስ ብሎኛል ስለሱ ሳየው። እንደው ሚስቱ ራሱ የተባረከች ናት የእውነት በቃ በጣም እድለኛ እሱን የመሰለች ባል ስላገኘች። ፈጣሪ እንደሱ አይነት ባል ይወፍቃል። ፈጣሪ እንደሱ አይነት ባል ይስጣል። እረት እስኪ አስባችሁታል? ሁልጊዜ ለጥሩ ሰዎች ለተጎዱ ሰዎች ደራሽ ሲሆን ልቡ የሆነ የራራ ሰው ማግባት፣ ለልጆቻችን መልካም አባት። እውነትን እሱን የናፈቀኝ በቃ እንደሱ አይነት ባል እግዚአብሔር እንደሱ አይነት ባል ይስጣል። በቃ እኔ በብዙ ነገሮች ተሞኝቻለሁ፣ በብዙ ነገሮች ተሸውጃለሁ። ግን አሁን ላይ ሳስበው ፈጣሪ በቃ ልክ እንደሱ አይነት ባል ስጠኝ አልኩኝ። አንዳንዶቹ በህይወታችን ይገቡና ህይወታችን መስቅልቅል አድርገውት ከልጆቻችን ጋር እንኳን ለመኖር አንችልም። ጸባይ አንሱን፣ መልክ አንሱን፣ ቁመናችን አንሱን፣ ብቻ እንደዛ አይደለም። ግን የእድል ጉዳይ አንዳንዴ ዝም ብሎ ያንከራትታል። ከባድ ነው። ብቻ አዲስ እንደሆነ አለቅም። ምንም የሚጎለን ነገር የለም እኮ ግን አንዳንዴ እናንተ የማትጠብቁት ሰው ተከባብሮና ተዋዶ ሲኖሩ እያያችሁ፣ አንዳንዶቻችን ደግሞ የወለድነውን እንኳን ለማመን የተቸገሩ ወንዶች ጋር ወልደን እንዲሁ እንቸገራለን። እንዲሁ በጌታ በኢየሱስ እና ብቻ መጨረሻዬን አሳምረው ነው የእውነት መጨረሻዬን አሳምረው። እኔማ በቃ ዝም ብዬ እየጸለይኩኝ ነው እግዚአብሔር አንድ ቀን ያሳካው ይሆናል ብዬ። ምክንያቱም ማንም ሰው ሲቀርበኝ ለመጉዳት አላስብም። በቃ የሆነ ሰው ስወድም የውሸት አልወድም። ፍቅርም እንደዛው በጣም ግግም ብዬ በቃ ምንም አንዳንድ ሰዎች ሲያፈቅሩ እንዲህ ብሄድስ ምናምን ብለው ይጠራጠራሉ። እኔ እንደዛ አይነት ልብ የለኝም። በቃ አንድ ወደድኩ ነው። ከዛም በኋላ የማይሆን ከሆነ ደግሞ እጎዳለሁ ራሴ እና እነዚህ ነገሮች ስለማልችል እግዚአብሔር በቃ መርጦ እንዲሰጠኝ ነው የምፈልገው። ለሁላችንም ይሆን እና አንዳንዴ ስንቸኩል ደግሞ ዋጋ የምንከፍልበት ነገሮች በጣም ብዙ። ብቻ እየተማርኩ ነው። ብዙ ነገሮችን እየተማርኩ ነው። ሰዎች ጋር ያሉትን ነገሮች እንዴት ማስተካከል እንዳለብኝ፣ ሰዎች ለምን እንደሚቀርቡኝ፣ ለምን እንደሚርቁ በደንብ ማወቅ ፈልጋለሁኝ። አሁንም ደግሞ የተወሰነ እየገባኝ ነው እና የእውነት በጣም በቃ ተሰምቶኛል። ስለ ራሴ ተሰምቶኛል፣ ግን ስለ አብነት ስለ ማስተር አብነት ደግሞ በጣም ደስ ብሎኛል። እውነት በጣም እድለኛ ነው። በጣም እግዚአብሔር ባርኮታል። በጣም ደስ የሚል በቃ ብዙ ሰው የሚመኘው ግን
እሱ ጋር ደግሞ ሲገኝ በዋ መልካምነት ምን ያክል ደስ እንደሚልና ምን ያክል ዋጋ እንዳለው በሱ ማየት እንችላለን። እና ሁላችንም መልካም እንሆን። ብዙ ፈተናዎች ሊገጥመን ይችላል ማለት በቃ በሰው ሀገር ሆነን እንኳን አንጨካከን እስኪ። እኔ ስለማይ እኮ ነው አነጋገራቸው፣ አስተሳሰባቸው ለምን ይበልጡናል፣ ለምን እንደዚህ ይሆናል አይነት በቃ ውስጥ ለውስጥ መርዝ የሆኑ ሰዎች በጣም ብዙ ሰዎችን አውቃለሁኝ ነው አይደነውን ያላቅም እንዴት እንደሆነ ብቻ ግን መልካምነት ለራስ እንደሆነ ማሳያ ነው። የማስተራብነት ደስ ይላል ማለት የተለየ ነገር ሆኖ አይደለም የእሱ ብቻ ግን አስቡት፣ ስንት አሮጊቶች፣ ስንት ህጻናቶች፣ ስንት የተቸገሩ ሰዎች እየመረቁት ምርቃቱ የት ይሄዳል? እሱ ላይ በደንብ ነው የሰራው። መልካም ማለት ይሄ ነው በቃ። እና እግዚአብሔር እንደሱ አይነት መልካም ልብ ያለው ባል ያጋጥመን፣ መልካም ሴት ያጋጥማችሁ ወንዶች። ከዛ መልካም ሲሆኑ እናንተ መልካም ትሆናላችሁ። ናው ከመልካም ሴት መልካም ወንድ ይኖራል። ልክ ከጠንካራ ሴት ወንድ ጠንካራ ሴት አለች እንደሚባለው ማለት ነው። ብቻ ይሄንን ይመስላል። ብቻ ስለ ራሴ ሳስብና ስለ እሱ ሳስብ ብቻ ለማንኛውም ወዳችኋለሁ። አበረታቱኝ ባይ